ኦፕሬሽን ኢንቴቤ በታሪክ ውስጥ ከሚያስደንቁ የማዳን ዘመቻዎች አንዱ። ሰላም የሚላቲው ቤተሰቦች፣ ዛሬ በዓለም ታሪክ ውስጥ በጣም ዝነኛ ከሆኑ ወታደራዊ የማዳን ዘመቻዎች አንዱን እንመለከታለን። ይህም ኦፕሬሽን ኢንቴቤ ነው። ሁሉም ነገር በ1976 ዓመተ ምህረት በአየር ጠለፋ ተጀመረ። ከእስራኤል ወደ ፈረንሳይ በመጓዝ ላይ የነበረ ኤር ፍራንስ በረራ 139 በፍልስጤማዊና ጀርመናዊ ታጣቂዎች ተጠለፉ። ወደ ኡጋንዳ ኢንቴቤ አየር ማረፊያ ተወሰዱ። በዚያ ታጣቂዎቹ ታጋሾቹን በዱሮ የአየር ማረፊያ ህንጻ ውስጥ አስቀመጧቸው። ከጥቂት ቀናት በኋላ አብዛኞቹ እስራኤላውያንና አይሁዶች ብቻ ተለይተው አስቀሩ። ሌሎች ብዙ ታጋሾች ተለቀቁ። የታጣቂዎቹ ጥያቄ በተለያዩ ሀገሮች የታሰሩ አባሎቻቸው እንዲፈቱ ነበር። በዚህ ጊዜ የእስራኤል መንግስት አደገኛ ግን ድፍረት የተሞላበት የማዳን እቅድ አዘጋጀ። ከ4000 ኪሎ ሜትር በላይ ርቀት በማቋረጥ ልዩ ኃይል በሌሊት ወደ ኢንቴቤ ደረሱ። የማዳን ዘመቻው በጥቂት ደቂቃዎች ውስጥ ተካሄደ። አብዛኞቹ ታጋሾች በህይወት ዳኑ፣ ነገር ግን 3 ታጋሾች በተኩስ ሞቱ። የዘመቻው መሪ ሌተናል ኮሎኔል ዮናታን ኔታንያሁ በውጊያው ተገደለ። እርሱ የኋላ ዘመን የእስራኤል ጠቅላይ ሚኒስትር የሆነው ቤንያሚን ኔታንያሁ ወንድም ነበር። ይህ ዘመቻ በዓለም ጸረ ሽብር ዘመቻዎች ታሪክ ውስጥ እጅግ የተጠቀሰ ምሳሌ ሆኗል። በድፍረት በፈጣን እቅድና በወታደራዊ ብቃት የተፈጸመ እንደሆነ ይታወሳል። ነገር ግን በኡጋንዳ ኃይሎች በታጣቂዎችና በአንዳንድ ታጋሾች ላይ የደረሰው ሞትና ጉዳት ምክንያት እስከዛ ድረስ ውይይት የሚያስነሳ ክስተት ሆኖ ቀጥሏል። እናንተ ስለ ኦፕሬሽን ኢንቴቤ ምን ትላላችሁ? አስተያየታችሁን ከታች በኮሜንት አጋሩ። ቪዲዮውን ከወደዳችሁት ላይክ ያድርጉ። ቻናሉን ሰብስክራይብ እና ቀጣይ አስደናቂ ታሪኮች ቪዲዮዎች እንዳያመልጣችሁ የማሳወቂያውን ደወል ይጫኑ። እናመሰግናለን።